ስማ በዚህ ድምጻቸው ማለት እንኳን ዘፈር መዝሙር ቢያወጡ ለራሱ ገነት አይገቡም። ኡጋንዳ ተረጋግታለች። ያው እስቲፎ ወይ ሰርግ ትሰራለህ ወይ? እግዚአብሔር ቀላል ማፋታት ሰርግ ትሰራለህ። ሙድ ሲይዝባችሁ ግን ማለት ነው ይደብራችኋል። እሺ አይደለም። እኔ እኮ ሰርግ ትሰራለህ ኮሜንት ነው ያነበብኩት። እንዴ ትቀልዳለህ እንዴ? ሙሽራው መጥቶ ያውራኝ። እዚህ ከየሰርግ ቤቱ ቡሌ የምታወጡ ህጻናቶች እንዳታወሩኝ ካሁን በኋላ ጋይዝ። ስማ ናኦሚ እዛ ቀርቦ የራስሽ ጉዳይ የራስሽ ጉዳይ ሲላስ እኔስ ምተኛ ነኝ እኔስ አዋበዬ ኧረ በመድኃኒዓለም እረፉ። አዲናሆም ፎንቲ እንዴት ነሽ? How are you, brother? I am fine, thank you. Thanks to God, I am alive every time. No problem. How about you? You don't think God? ናሽናዊ ቆራረጣ ኔትወርክ ውስጥ ወጥቼ ልግባ መሰልከ እንደገና። How about you? You don't think God? ጊፍተሮችን እያወራን ደፍራውራ እኔ እንኳን ምንድን ነው የምደፍረው? በኋላ ተከስሼ ልታሰር እንዴ? ታኩሬ እኔ በጣም እንደዚህ በጣም ኃጢአት ነው። አሁን ዘመኑ ከፍቷል። ማወቅ ኃጢአት ነው፣ አለማወቅ ነው የሚሻለው። ስማ የምሬን ነው የምልህ። እኔ በጣም እንደዚህ እንግሊዘኛ የቻልኩት በምን እንደሆነ ታውቃለህ? በመድፈን። አሁን ዝም ብለህ የመጣልህ አውራ፣ ምን ችግር አለው? አንተ ለምን ብታገኝ ትደፍራለህ? እንኳን እንግሊዘኛ። ታኩሬ ወይ እንዴት ነህ? ደህና። ለምንድን ነው የምትሽኮረመመው? አፍሬ ያው እኔም እኮ ግን አይላንድ ከዳር ልቤ ነው እንዴ? ጠይቂኝ እንጂ ሙልሽ። ስንት ሽማግሌ ልላክ? ነጭ ያለ ያበቀሉ ጎረምሳ ያጎጠጎጡ 5 ታገባኛለህ? ባስብበት። እባክህ ዛሬ አግባኝ። ዛሬ ነው የፈለኩት። ምን አለሽ? ትንሿ ቤት አለችኝ። ንጃት እስቲፎ ወይ ሰርግ ትሰራለህ ወይ? እግዚአብሔር ቀላል ማፋታት ሰርግ ትሰራለህ። ሙድ ሲይዝባችሁ ግን ማለት ነው ይደብራችኋል። እሺ አይደለም። እኔ እኮ ሰርግ ትሰራለህ ኮሜንት ነው ያነበብኩት። እንዴ ትቀልዳለህ እንዴ? ሙሽራው መጥቶ ያውራኝ። እዚህ ከየሰርግ ቤቱ ቡሌ የምታወጡ ህጻናቶች እንዳታወሩኝ ካሁን በኋላ ጋይዝ። ስማ ናኦሚ እዛ ቀርቦ የራስሽ ጉዳይ የራስሽ ጉዳይ ሲላስ እኔስ ምተኛ ነኝ እኔስ አዋበዬ ኧረ በመድኃኒዓለም እረፉ። እኔና ጃኒ ስንጨቃጨቅ በህልሟ አየች። ፍቹ ምንድን ነው? ልደፍሯት ነው። ባለጌዎች እኔ እኮ 4 ወንድ ባንድ ላይ አትደሩ ብያለሁ፣ ነግሬያቸዋለሁ። ከዛ 4 ወንድ ባንድ ላይ አድረህ ምን አይነት ህልም ልታይ ነው? ትናንት ደውሎ አንድ የማያወራ ልጅ አለ። እዛ አርናቄ ነው በቲቪ ምናምን ሳይኝ አለ።
ከዛ አርባ ምንጭ በአካል ሳይኝ ደንግጦ አወራ አላለኝ። አልገባኝም። ጉዳ ነበረ ማውራት አይችልም። በቲቪ በጣም ያደንቀኛል አለ። ከዛ አርባ ምንጭ ሲያይ አፉ ተፈታኔን በአካል ሲያይኛል። ግደሉት አላለ። አኩቻ ሸሚዞኝ ነው እንጂ ማለት ነው ቂጠንበት ከብቼ ማለት ነው ለበዓል ከብት ነው ብዬ ሸጠ ነበር። ዳኒ ስማ፣ ዳኒ ቺቺኒያ ሄደ ሾርት ነው ስትል ሰድባ መስሎ ተመልሳል። አኩቻ ከካሜራ አራቅ ብለህ ስትቆም ማለት ነው ተምዘግዛጊ ሰገራ ነው የምትመስለው። ወየ አረጋይስ እንዳንሸነፍ ጋይ ስማ፣ ፊት በጣም ከመስፋቱ የተነሳ የገንፎ አር ነው የምመስለው። አኩቻ ማለት ነው ለምቦጭ ምንድን ነው የሚያክለው? አፍ በጣም ትልቅ ከመሆኑ የተነሳ ማለት ነው የጾም እና የፍስክ ሳይነካካበት ትበላለህ። ስማ ዳኒ፣ በጣም ፊት ከመስፋቱ የተነሳ በግማሹ ሌላ ቤት ገስ ጌም እየተጫወትክ ነው። አኩቻ አፍንጫ በጣም ትልቅ ከመሆኑ የተነሳ ማለት ነው መናፈጥ ብቻ አይደለም ትጸዳዳበታለህ። ዳኒ ስማ፣ እድሜ ከመሄዱ የተነሳ ዳኒ እዚህ ጋር እንዲሸብተ የሻገተ እንጀራ ነው የምመስለው። አኩቻ ከንፈር ምን ያክለው? ሚስት ይህን ከንፈር ከምትስብ ከጅብ ጋር ተሻምታ ማለት ነው ጠንብ ብትበላ ይቻላታል። ዳኒ ሰሞኑን ዴች ተቀብሎ ጋሴውን ለመለገስ ሄዶ በፌስታል ነው ይዞት ሄዶ መንገድ ላይ አይብ ሆኖበት ይሄ ጾም ሲፈታ ብለው ብለውታል። አባቴ ይቅርታ፣ እንግዲህ ይቅርታ። ታጉን ካስናታ ያ ወይኔ አረና ቤቱ አረወየው። ከዚህ በኋላ ካሸነፍን ቅጣቱ ይሄው 10ን ቅጣት ከ10 ሜት ዳኒ ይቅርታ አባቴ ይቀራል። ገና ነው አኩቻ ዘ ኪንግ ዳኒ ምን ሆነ? ዳኒ የሚበረታው ታኩር ላይ ነው። እኔ ጋር ነው የሚበረታው። አላለቀም እኮ ቆጥሬያለሁ። አላለቀም እኮ አለቀ። ወደ አላለቀም ቆጥሬ ወደ አላለቀም። የሚያስገባ ፋሚሊ ታወራለህ። ዱቄት ሰላም ነው ታኩር? ሰላም ነው ብራታ፣ እግዚአብሔር ይመስገን። ቮካል ሰርቼ ድምፅ ትንሽ ተዘጋ ጠፋ። እያራህ ነው የሚመስለው ግን ድምፅህና አቀማመጥ አንተ ነህ ሽቶ የምትሸጠው አይደል? እንደ ቢዝነስ ኢንተርፕረነር ለምንድን ነው ይሄ ቃላቶችን የማትጠቀመው? ላይ በሌላ ስራ ነው፣ ንግድ ደግሞ ሌላ ስራ ነው። ንግድ ቦታ ብትመጣ በስነ ስርዓት ጎንበስ ብዬ ስቄ ብቆረቁመኝ ለራሱ አስተናግዳለሁ ስቄ ማለት ነው። እዚህ ጋር ደግሞ ከመጣ አጥረገርጋለሁ። ይሄ ደግሞ ሌላ ፕሮግራም ነው። ገብቷል? እንደዚህ ነው ስራችን። ዝቅ የምንልበት ቦታ ዝቅ እንላለን፣ ከፍ የምንልበት ቦታ ከፍ እንላለን፣ ክብር የምንሰጥበት ቦታ ክብር እንሰጣለን። ተረዳኝ? ታኩር የሆነ ቅጣው ናው ምን ቀለል ያለ ቅጣው። እሺ ናው አንድ ያቅጣት መንበርከክ ቀዝቃዛ ውሃ በብርጭቆ ያንጣና ፍሬውን ይክተተው ቆም ብለው አርቲስት ጆን ዳንኤል አውሪኝ ማብራት ወይ ወንድሜ ታኩር ምን አልከኝ? እንዴት ነው? አዲስ ዘፈናችን እያለቀ ነው። አልቋል ካሚንግ ቱኒ ተብሎ አዎ አቺ ሌላ ተራ ነው እየመጡ ነው አሉ። ቶሎ ልቀቂ
እስታክ እያደረኩ ነው እኔ። አሚክስ ይጠብቁ፣ በቅርቡ ክሊፕ ስለሆነ ነው። ዛሬ ክሊፕ ቀረጻ ላይ ነበርኩኝ። ነገም አንድ ሻት አንድ ሻት የስቲቭ ስም ቢቀየር ባይነኝ እኔ ጭራሽ ቆመዋል ጋይስ። አንተ ስለ ዘፈን አታውራ እየነገርኩህ። አንተ ግን ምን እሺ ነው ግን ከእንግዲህ ስቲቭ እያልጠራህም አንተ ጥንቅሹ ነው ከእንግዲህ ስም ሰማይ እናቴ ትሙት እንቀያይ ማለት ታኩር ማይሆን ስድብ ሰድቤ ከእንትን ከምንል በፒስ እንጫወት። እግዚአብሔር ለምን አትቀጣ? እኔ ስለምትንቀኝ ነው አንቀኝ ወጣው። በቃ አይደለም በኋላ ቀጣል። ሁሉም ላይ ነው ይሄ ራሱ በስንት አሸንፎኝ እንኳን እንትን አድርጌ ነቅዬ እወጣለሁ። በቃ አይኔን ስላቃጠለኝ ነው አልኩ አይደል? እማማ ትሙት ድጋሚ አለ እንዴ ነቅላ ምትጮት ኮነማ በቃ ላይ በጣም ማይሆን ነገር በቃ እኔን ማስተናገር ፕሊዝ እረፍ። በቃ አርፈህ ተጫወት። ፊዮና ይነቅላል። አንቺም ጋር ስቲፎ እንዴ በጣም አንቺ በጣም ይነቅላል እንዴ አንተ እጥያው ልማረን እንዴ ማን ላከብኝ? እነዚህ መሰናክል ይሆናል እንዴ ምነው በርታ እንጂ ወንድ ልጅ አይደል እንዴ? ጠንከር እንደው ልጅ ሆኖ ክርክር ነው። እሺ አው ምንድነው ምትለው? ማና ለምንድን ነው ከራስህ ላይ ጋር የምታገናኘው ነገር? ምን አገናኘው? እኔ አልነቅልም። እኔ ታውቂኛለሽ፣ አልነቅልም። ታኩር ላይ ነቀለ፣ አንቺ ላይ ነቀለ። እሺ አሁን ወደ ጨዋታ ሌትስ ጎ። እኔና ታኩር ላይ ሌትስ ጎ ጀምሮ ወደ ጨዋታ። እኔ ከከረከርኩ ነው ጋይስ፣ እያየ ነው። ማን ነው አንተ እንትን ማን ነው? ሰይዶ ወርሻል ነው ዲጆ ስም አይደለም አንተ ሴት ነችና በልጅነቷ ሳኮ ጠብጥባ ነው። ጠንከር ያለ እንጂ ብታይ። እሺ ስምሽ ማን ነው? ስመኝ ገብሩ። እሺ ስመኝ ገብሩ። ዛሬ ምንድነው ይዘሽ ደኔ መጣሽ? ትወና። እሺ ወደ ትወናው ግቢ። 3 ደቂቃ አለሽ። በሁለት ሰከንድ ለማብቃቃት ሞክር። ይሄው መጣ። ይሄው እሱ ነው የዝምተኞቼ ባለቤት፣ እሱ ነው የታሪክ ያላምን፣ እሱ ነው የኔ ጀግና። በአይኑ ውስጥ ጣት አለ ያጫውተኛል፣ አይኑ ውስጥ እንትን አለ ደግሞ ረፍ ይለኛል። እሱ ነው በቃ እሱ ነው። ጨርስ እሱ ነው የዝምቴ አባራሪ። እሱ ከሌለ እኔ ጨንቀኛል። አይኑ ውስጥ ጣት አለ፣ በጣቱ ደግሞ እጁ አለ። እጁ ላይ ያጫውተኛል፣ በቃ ያጫውተኛል። ፂም ያለው ሕፃን ልጅ በዶንኪ ቲዩባችን ላይ ተከስቷል። እሺ የትንሹ ታዳጊ እንኳን ወደ ዶንኪ ቲዩብ በሰላም መጣ። እንኳን በሰላም ጠበቃችሁ። እሱ የትልቅ ሰው ነው። እሱ የ105 ዓመት ነው። እንኳን በሰላም ቆያችሁኝ። እንደዚህ እየተሽሞነሙንክ ይኸው የምትመልስን እየተሽሞነሙንክ ነው። እንኳን ደህና ቆየኝ ሸቱዬ። እንኳን በሰላም ጠበቃችሁኝ። አዎ ከዛ ስጠይቅህ በስነ ስርዓት ነው የምትቀጣው። እሺ ባቢዬ ለምጠይቅህ ጥያቄ ትክክለኛው መልስ ትሰጠኛለህ አሁን። እሺ በል። እሺ አንደኛ ጥያቄ በህፃንነት ጡት ጠብተህ ነው ያደግከው ወይስ ምንድነው ጠብተህ ያደግከው? ኑሮ ነው ወይስ ጡጦ ነው? ጡጦ። ጎበዝ! የ5 ዓመቱ ታዳጊ አንደኛውን መልስ መልሷል። የአንድ ኬክ ሽልማት አለሽ ባቢዬ። አጨብጭብ፣ ለራስህ ደስታን ገለጽ። እያጨበጨብክ መልሰሃል እኮ። ሳቅ። ጎበዝ ባቢዬ። ሁላችሁም ኮሜንት ላይ እያጨበጨባችሁ ሁላችሁም። ቆይ አሁን እናስሞላ። ተነስና እና እናስሞላና ትቀጣለህ። 18 አንተ ይሄን የሚያክል ሰውዬ ጋር ይሄን ትታይ ትሄዳለህ እንዴ? ትንሽ አታስብልኝም? ገዚህ ጋር ወድቆ ገዝቱ ስጋ በስጋ እንዳይሆን አንተ ኡቤል አቦናቴ ስቲቭን ታኩሬ ወንድም ያረ ጌም መጫወት ፈልጌ ነው። እንጫወት የሆነ ጌም ናሽን ጫወት። ምን ቸገረ? እኔ ሸገር ሲመጣ ማለት ነው ይዘህልኝ ትመጣለህ። ቆንጥጬ ነው የምገለውሽ። ግብዳው ወይ
ቅርጫ እኔም ልግባ ይላል። ኧረ ብራዘር ሰው ነው በግመል አስበዋል። በዚህ ውፍረቱ በግ ቢሆን ቆሎ ሚውት አድርጉት። ሞዴሬተሮች ሚውት አድርጉት። እንደዚህ አይነት ነገር አይመችም። ሚውት አድርግ አንተ ሚውት አድርግ። እኔም ጋር ሚውት አድርግ። ቅርጫ ይላል እንዴ? እኔና አንቺ እንጨርሳለን። ስማ በልታ ታራም እንዴ? ምንድን ነው እንደዚህ ውፍረት? ወይኔ አፍ ያልተያዘም መስታ ይመቻል። ገቤ በቃ እንመጣለን። እሺ ይመችሻል። አዳልጅ አንተ የጆተኒ መምቻ የመሰልክ ሰውዬ ቆይ ይመች በቃ ግቤ ቄራ ነው አሰፈርሽ። አንተ በዚህ ውፍረት በሬ ብትሆን ዓለምን ታርሳለህ። ውጣ ቻው